የረዳው ሰው ለምን ጠላኝ፣ ለምን ሸሸኝ ብላችሁ ግራ የገባችሁ ካላችሁ ምክንያቱን ልንገራችሁ። ብዙዎቻችን በቅንነት ሰዎች እንረዳለን። ከችግራቸው ሲወጡ ሙሉ ጉልበታችንን፣ ጊዜያችንንና ፍቅራችንን እንሰጣቸዋለን። ነገር ግን የሚገርመው ያ ሰው ካገገመ በኋላ መጀመሪያ ጠላታችን የሚሆነው እሱ ነው። ለምን ብለን እንጠይቃለን። መልሱ ያለው በምናሳየው ርህራሄ ውስጥ ሳይሆን በምንፈጥረው ስነ ልቦናዊ መስታወት ውስጥ ነው። ምክንያቱም በመስታወት ህግ ወይም the law of mirrors መነጽር እንዲናያቸዋለን። አንደኛ የድክመት መስታወት መሆን። አንድ ሰው በችግር ውስጥ እያለ ስንረዳው ሳናውቀው ራሳችንን አዳኝ፣ እሱን ደግሞ ተጎጂ እናድርገዋለን። ያ ሰው ችግሩን ከተሻገረ በኋላ እኛም ባየ ቁጥር የሚያስታውሰው የእኛን ደግነት ሳይሆን የራሱን ያን ደካማና ረዳት የሌለውን ጊዜውን ነው። ያንን የታሪክ ምዕራፍ ደግሞ መቅበር ይፈልጋል። እኛ በህይወት እስካለን ድረስ ያንን የተቀበረ ታሪክ የሚቀሰቅስ የማይጠፋ ምልክት ሆነን እንታየዋለን። ሁለተኛ የባለዕዳነት ስሜት the burden of gratitude። ምስጋና ለጥቂት ጊዜ ደስ ይላል፣ ነገር ግን ለረጅም ጊዜ ባለዕዳ ሆኖ መኖር ለሰው ልጅ ኩራት እጅግ ከባድ ነው። አንዳንዶች ይህንን የከበደ የባለዕዳነት ስሜት መሸከም ስለሚከብዳቸው ያንን ስሜት ለማጥፋት ሲሉ እኛም መጥላት ወይም ካጠገባቸው ማራቅ ይመርጣሉ። ክፋት ስላላቸው ሳይሆን ከኛ አጠገብ ሲሆኑ ሁልጊዜ ትንሽ ሆኖ ስለሚሰማቸው ነው። ሶስተኛ አላመንክባቸው የሚለው ስውር መልእክት። ጥልቅ በሆነ መንፈስ ዓለም አንድን ሰው ምስኪን አድርገን ስንረዳው ያ ሰው ራሱን የመርዳት አቅም እንደሌለው እያረጋገጥንለት ነው። መስታወቱ እዚህ ጋር ነው የሚነግረን እነሱ ራሳቸውን መርዳት እንደሚችሉ አላመንክባቸውም የሚል ነው። ሰዎች ደግሞ አቅማቸውን የሚሰርቅ ሳይሆን አቅማቸውን የሚያወጣላቸው ሰውን የሚያከብሩት። ያልተነገረው ትልቁ እውነት የማይመቸው ምስክርነት። እኛም ባየ ቁጥር የሚያስታውሰው የእኛን ደግነት ሳይሆን የራሱን ያን ደካማ ማንነት ነው። ያንን ድክመት ለመርሳት ደግሞ የዛን ድክመት ምስክር የሆነውን እኛን መራቅ ግድ ይለዋል። ካንተ ጋር መሆን ማለት ከድክመቱ ጋር ፊት ለፊት መጋፈጥ ስለሚሆንበት መሸሽ መፍትሄ ይሆንለታል። በመጨረሻም እነዚህን እውነታዎች ልብ በሉ። አንደኛ መስታወቱ ሁልጊዜ እውነት ስለሚናገር እውነቱን መጋፈጥ የሚፈሩ ሰዎች መስታወቱን ይሰብሩታል። የረዳኸው ሰው ጠላት ሲሆንብህ እያጠቃ ሳይሆን የራሱን ድክመት እየሸሸ መሆኑን ተረዳ። ሁለተኛ ሰዎች የሰጣቸውን ደግነት ሊረሱ ይችላሉ፣ ነገር ግን በአንተ ፊት የተሰማቸውን ትንሽነት በፍጹም አይረሱም። መራቃቸው ክፋት ሳይሆን የቆሰለ ኩራታቸው ማዳኛ መንገድ ነው። ሶስተኛ አዳኝ መሆን ዋጋ ያስከፍላል። ለሰዎች መቆም እነሱን ሲያሳድግ አንተን ደግሞ ሊረሱት የሚፈልጉት ታሪክ ያድርጉሃል። ትክክለኛው እርዳታ ለሰው ልጅ ክንፍ መስጠት እንጂ በአንተ ጥላ ስር እንዲኖሩ ማድረግ አይደለም። ከነዚህ 3 ነጥቦች ልባችሁን የገዛው የትኛው ነው? በኮሜንት ላይ አስቀምጡልኝ።